Hello everyone, today I'm gonna be talking about verb to be የመሆን ግስ የምንላቸውን ዛሬ ደግሞ እንቀጥላለን። ሁላችሁም ቪዲዮውን በስነ ስርዓት ማስታወሻ እያዛችሁ ተከታተሉት። ስለዚህ verb to be or to be ብቻ ማለትም እንችላለን ማለት ነው። verb to be so ይሄ verb to be የምንለው simply የመሆን ግስ የምንለው ነው። የመሆን ግስ የምንላቸው ባጭሩ ዋና ዋናዎቹን እዚህ ጋር እንጠቀማለን። is ሁለተኛ am ሶስተኛ are እነዚህ verb to be እንላቸዋለን ማለት ነው። verb to be እንላቸዋለን። verb to be ወይም የመሆን ግስ ናቸው ስንል እንግዲህ እያንዳንዳችን ለምሳሌ ነው፣ ነን፣ ነኝ፣ ናቸው፣ ነን፣ ናት እያልን እነዚህን ነገሮች የምናሳይበት ማለት ነው በአጭር አገላለጽ። ስለዚህ ጥሬ ትርጉሙን ስናይ እዚህ ጋር ኢዝ ስንል ነው ማለት ነው። ነው እንግዲህ በወንድ ጾታ በወንድ ስም ብንጠቀመውም ነው የሚለውን ናት ለማለትም እንጠቀምበታለን። ለምሳሌ ሺ ኢዝ ኤ ዶክተር ካልኩኝ እሷ ምንድን ናት እያልኩ ነው? ዶክተር ናት ወይም ሐኪም ናት እያልኩኝ ነው። ኦኬ። ስለዚህ ሂዝ ኤ ስቱደንት ካልኩኝ ፎር ኤግዛምፕል ምንድን ነው እያልኩ ነው? ተማሪ ነው እያልኩኝ ነው። ተማሪ ነው እያልኩኝ ነው። ሶ ይሄንን ማየት የሚያስፈልገን እንግዲህ in our daily expression we have to use several verb to be's in our statement like በአረፍተ ነገራችን ውስጥ በምንናገራቸው ኤክስፕሬሽኖች ውስጥ እንግዲህ በዕለት ከዕለት እንቅስቃሴያችን በዕለት ከዕለት ኮሚኒኬሽን ስኪላችን ውስጥ የማይጠፉ ናቸው ማለት ነው። አም ደግሞ ነኝ ማለት ነው። አም በአማርኛ ነኝ ማለት ነው። ነኝ ፎር ኤግዛምፕል አይ ኤም ኤ ስቱደንት እኔ ምንድን ነኝ? ተማሪ ነኝ። ተማሪ ነኝ። ኦኬ። ይህንን ነኝ የሚለውን ስንጠቀም እንግዲህ ከማን ጋር ይሄዳል፣ በምን መልኩ ይሄዳል፣ እንዴት እንጠቀመዋለን የሚለውን በደንብ ማየት እንችላለን በቀጣዩ ማለት ነው። ለአሁኑ ይሄንን እናያለን ማለት ነው። ለአሁኑ ይሄንን የምናይ ይሆናል። ስለዚህ ሶስተኛው ደግሞ verb to be ወይም to be ከምንላቸው ውስጥ ሶስተኛው ባለብዙ ቁጥር የሆነው are ማለት ምን ማለት ነው? ናቸው፣ ነን፣ ናቸው በሚለው እናያዘውና ነን ማለትም እንችላለን። ነን። እሺ። ስለዚህ እዚህ ጋር ለምሳሌ they are a student እነሱ ተማሪዎች ናቸው። ምንድን ናቸው? ተማሪዎች ናቸው። ስለዚህ እዚህ ጋር በዋናነት የእንግሊዘኛችንን ቀልጣፋነት ወይም እንግሊዘኛችን ትርጉም እንዲኖረው የሚያደርገን ትልቁ ነገር እነዚህ ሶስቱ ናቸው ማለት ነው። እነዚህ ሶስቱ ናቸው። እነዚህን ሶስት ነገሮች አወቅን ለየን ማለት በቀላሉ ብዙ ነገሮችን ብዙ የእንግሊዘኛ ክፍሎችን ተረዳን ማለት ነው። ትልቁ ነገር ያለው እነዚህ ሶስት ነገሮች ላይ ነው። በተጨማሪ ሌሎች የምናወራቸውም እንደተጠበቁ ሆነው ግን እነዚህ verb to be የምንላቸው ደግሞ ወይም የመሆን ግስ የምንላቸው ወይም ሲምፕሊ to be የምንላቸው ትልቅ አስተዋጽኦ አላቸው ማለት ነው። ለእንግሊዘኛችን ትልቅ አስተዋጽኦ አላቸው ማለት ነው። እሺ፣ አሁን ይህን ካልን እስኪ እያንዳንዳቸውን በመጠቀም አረፍተ ነገር እንሰራለን ማለት ነው። እነዚህን እያንዳንዳቸውን በመጠቀም አረፍተ ነገር እንስራ። ሁላችሁም
በዚህ መሰረት አረፍተ ነገር ለመስራት ተዘጋጁ እስኪ። እሺ የመጀመሪያው ኢዝ ነው። ኢዝ በሚለው አረፍተ ነገር እንሰራለን። በእያንዳንዳቸው እንሰራለን። ስለዚህ መጀመሪያው ላይ እሺ ፎር ኤግዛምፕል ሂ ኢዝ ኤ ዶክተር ኢዝ ኤ ዶክተር። እሱ ምንድን ነው? ዶክተር ወይም ሐኪም ነው እያልን ነው። ኢዝ ኤ ዶክተር። ኦኬ ሌላስ እስኪ እናንተ ጨምሩልኝ። ኢት ኢዝ ጉድ። ኢት ኢዝ ጉድ ጥሩ ነው እያልን ነው። ጥሩ ነው። ኢት የተባለው ምንድን ነው? ጥሩ ነው ያልነው ነገር ምንድን ነው ካላችሁ እንግዲህ ምግቡ ሊሆን ይችላል። ወይም ኢንስቴድ ኦፍ ኢት እዚች ጋር ኢት በምትለው ምትክ ምግብ የሚል መጠቀም እንችላለን። ስለዚህ የኛ ትልቁ ታርጌት ምንድን ነው? ኢዝን እንዴት እንጠቀማለን የሚለው ነው። ኢዝን እንዴት እንጠቀማለን የሚለው ነው ዋናው ትኩረታችን ማለት ነው። ዋናው ትኩረት ይሄ ነው። ኦኬ ደን እንቀጥል። በዚህ መሰረት እናንተም የፈለጋችሁትን ኢዝን በመጠቀም ኮሜንት ሴክሽን ላይ እየጻፋችሁ እንድታሳዩኝ እፈልጋለሁ። ኦኬ ደን እንቀጥል እስኪ። ሺ ኢዝ ሺዝ ሺዝ ኤ መርቻንት። ሺዝ ኤ መርቻንት ምንድናት? ነጋዴ ናት። ሺዝ ኤ መርቻንት እሷ ምንድናት ማለት ነው? ነጋዴ ናት እያልን ነው። ነጋዴ ናት። ስለዚህ ኢዝ የሚለው እዚህ ጋር ትልቅ አስተዋጽኦ አለው ማለት ነው። ኢዝ ነው የሚለውን ያሳየናል ማለት ነው። እናንተም በዚህ መሰረት እስኪ ሶስት አረፍተ ነገር ኢዝን በመጠቀም ሶስት አረፍተ ነገር ትጽፉልኛላችሁ ማለት ነው። እሺ ስለዚህ የመጀመሪያው ላይ ምን አለን? ሂ ማለት እሱ ማለት ነው። ኢዝ ነው ማለታችን ነው። ኤ አርቲክል እንላታለን ማለት በአረፍተ ነገር ውስጥ የአረፍተ ነገሩን አጠቃላይ አገላለጾች የምታሳምርልን ማለት ነው። ዶክተር እንግዲህ ሜዲካል ዶክተር ወይም ደግሞ የሕክምና ባለሙያ ማለት ነው። ሂዝ ኤ ዶክተር ስንል እሱ ሐኪም ነው ወይም ዶክተር ነው እያልን ነው። ኢት ለነገሮች የምንጠቀመው አንድ ባለቤት እንደ ባለቤት የምንጠቀመው ነው። ኢዝ ነው ማለት ነው። አሁንም ጉድ ጥሩ ነው። ኢት ኢዝ ጉድ ወይም ደግሞ ኢት ኢዝ ጉድ ጥሩ ነው። ምኑ? ኢት ሜይ ቢ ፉድ ምግብ ሊሆን ይችላል። ኢት ሜይ ቢ ዘ ዌዘር ኮንዲሽን ሊሆን ይችላል። የአየር ንብረት ሊሆን ይችላል። ሌላም ሺ ኢዝ ኤ መርቻንት እሷ ምንድን ናት? ነጋዴ ናት። በዚህ መልኩ የተለያዩ አረፍተ ነገሮችን መስራት እንችላለን ማለት ነው። እናንተ ደግሞ ምን በሚለው ኢዝ በሚለው ሶስት አረፍተ ነገር ኮሜንት ሴክሽን ላይ ጽፋችሁ አሳዩኝ። በዛ ፕራክቲስ ስታደርጉ ብዙ ጊዜ መቻላችሁን ታረጋግጣላችሁ ማለት ነው። ሌላኛው አሁን የምንቀጥለው ወደ ሁለተኛው ነው። ሁለተኛው ደግሞ ማን ነው ብለናል? ሁለተኛው አም ማለት ነኝ ማለት ነው ብለናል። አም ነኝ ማለት ነው ብለናል። ሁለተኛ አም ነኝ። እሺ አም ነኝ ማለት ከሆነ እስኪ እንደዚህ ነኝ እያላችሁ እናንተ ጻፉልኝ እስኪ። ፎር ኤግዛምፕል in the first example
we can say I am a student. am a student ምንድን ነኝ እያልኩ ነው? ተማሪ ነኝ እያልኩ ነው። ተማሪ ነኝ። ኦኬ then next what should I say? I am I am a journalist. ምንድን ነኝ? ጋዜጠኛ ነኝ። am a journalist. ጋዜጠኛ ነኝ። ኦኬ next I am happy. ምንድን ነኝ? ደስተኛ ነኝ። ኦኬ ስለዚህ ከዚህ ጋር ምን እንረዳለን? ብዙውን ጊዜ ይቺ አም የምንጠቀማት ከአም በፊት ማንን ነው ብዙ ጊዜ የምንጠቀመው ማለት ነው? ኦልሞስት ሞስት ኦፍ ደ ታይም ሙሉ በሙሉ ማለት ይቻላል አይ እንደ ባለቤት እኔ ማለት ነው። አይ ነው የምንጠቀመው ከማ በፊት ከአም በፊት አይ ነው የምንጠቀመው ማለት ነው። አይ ኤም ስለዚህ አይ ኤም ኤ ስቱደንት ተማሪ ነኝ። አይ ኤም ኤ ጆርናሊስት ጋዜጠኛ ነኝ። አይ አም ሃፒ ደስተኛ ነኝ። ስለዚህ ይሄንን እየተጠቀምን የተለያዩ አረፍተ ነገሮችን መስራት እንችላለን ማለት ነው። የተለያዩ አረፍተ ነገሮችን መስራት እንችላለን። ኦኬ እስኪ እናንተ አሁንም በእነዚህ 3 አረፍተ ነገሮችን አይ ኤም እያላችሁ ስሩልኝ። ስለዚህ በዛን መረዳታችሁን ማረጋገጥ ትችላላችሁ ማለት ነው። መስራታችሁን ማረጋገጥ መቻላችሁን ማረጋገጥ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ፖዝ እያደረጋችሁ እያቆማችሁ በደንብ ማየት ማዳመጥ ትችላላችሁ። እሺ ቀጣዩና 3ኛው ደግሞ ዋና ቨርብ ቱ ቢ ካልናቸው ውስጥ ማን ነው? አር የምንለው ደግሞ በቁጥር ብዙ መሆኑን የሚያሳይ ነው። ስለዚህ ማን ነው እዚህ ጋር ያለው 3ኛው? አር ናቸው ወይም ደግሞ ነን የሚለውን ያሳየናል ማለት ነው። ናቸው ወይም ነን የሚለውን ያሳየናል ማለት ነው። እሺ let's proceed to write examples. እሺ ነን ስንል እንግዲህ በቁጥር ብዙ መሆናችንን የሚያሳይ ነው ማለት ነው። በቁጥር ብዙነታችንን ያሳያል። ስለዚህ በቁጥር ብዙነታችንን የሚያሳይ ከሆነ ይሄንን ለማድረግ እያንዳንዱን ባለቤት እኛ፣ እነሱ ብለን ነው የምንነሳው። ስለዚህ በእንግሊዘኛ እኛ የሚለው ስንጠቀም ዊ። ስለዚህ እኛ ብለን ነን ለማለት ለምሳሌ ወይም ናቸው ለማለት ማንን እንጠቀማለን? አር የሚለውን እንጠቀማለን። ዊ አር ሃፒ ምንድን ነን? ደስተኞች ነን። ዊ አር ሃፒ ደስተኞች ነን። ኦኬ ኔክስት እዚህ ጋር ሌላ ባለቤት ሌላ እንጠቀም። እነሱ፣ እኛ የሚለውን መጠቀም እንችላለን። እኛ ከሚለው በተጨማሪ ናቸው ለማለት እነሱ የሚለውን እንጠቀም። ለምሳሌ እነሱ ብዙ ናቸው እንበል። እስኪ እነሱ ብዙ ናቸው እንበል። እነሱ ማለት ነው። አር ናቸው ማለት ነው።
ማኒ ብዙ ማለት ነው። ብዙ ማለት ነው። they are many in number in number ምንድን ናቸው አለን? በቁጥር ብዙ ናቸው። በቁጥር ብዙ ናቸው አለን ማለት ነው። ስለዚህ በቁጥር ብዙ መሆናቸውን ይህ የምናሳይበት ነው። ይሄ እሺ፣ እንቀጥል። one more example. We are football player. We are football player. እግር ኳስ ተጫዋቾች ነን። እነማን? እኛ። ዊ እኛ ማለት ነው። አር ነን ማለት ነው። በዚህ አገባብ ፉትቦል እግር ኳስ ነው። ፕሌየር ተጫዋች ማለት ነው። እግር ኳስ ተጫዋቾች ነን። ስለዚህ እነዚህ ያየናቸው ሶስቱም ቨርብ ቱ ቢ ወይም ደግሞ የመሆን ግስ ብለን ያየናቸው ምንድናቸው? የመሆን ግስ ያልናቸው እነዚህ ሶስቱም በቀላሉ ኢዝ ነው ወይም ናት ማለት ነው። አም ነኝ ማለት ነው ብለናል። አር ናቸው ወይም ነን ማለት ነው ብለናል። እነዚህ ነገሮች በደንብ ግንዛቤ ውስጥ ማስገባት ይኖርብናል ማለት ነው። ስለዚህ ቪዲዮውን ፖዝ እያደረጋችሁ እናንተ በደንብ ብታዩት ብዙ ታተርፉበታላችሁ። ማስታወሻ እያያዛችሁ በደንብ ቪዲዮውን ተመልከቱት። ከዛ በዘለለ የምንቀጥል ይሆናል። በዚህ መልኩ በደንብ ለመከታተል ሞክሩ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትምህርቱን መማር ለሚፈልጉ። ስለዚህ ባጭሩ የዛሬውን ትምህርት ከማብቃታችን በፊት ምንድነው ርዕሳችን? ቨርብ ቱ ቢ የመሆን ግስ። ስለዚህ እነዚህ ቨርብ ቱ ቢ የመሆን ግስ ያልናቸው እነማን ናቸው? ኢዝ ነው ማለት ነው ብለናል። ሌላኛው አም፣ ኦኬ፣ ኢዝ፣ አም። ሌላኛው ማን ነው? ሶስተኛው አር። ስለዚህ ነኝ፣ ናቸው አይደል? ወይም ደግሞ ነን። ስለዚህ እነዚህን ነገሮች በደንብ በመረዳት ብዙ ነገሮችን ማትረፍ እንችላለን ማለት ነው። የዛሬው ትምህርታችን በዚህ ይጠናቀቃል። ከተመቻችሁ በዚህ መልኩ እንድንቀጥል የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። ለዛሬው በዚህ እናጠናቅቃለን። መልካም ጊዜ ይሁንላችሁ። ቴንክ ዩ ፎር ዋቺንግ። ባይ ባይ። ሲ ዩ ኔክስት